ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። በዞኑ በሚገኙ ሁሉም ወረዳዎችና የከተማ አስተዳደሮች የ6ኛና 8ኛ ክፍል ፈተና ለመስጠት የሚያስችል ቅድመ ዝግጅት ማጠናቀቁን የካፋ ዞን ትምህርት መምሪያ ገለጸ። ከ17300 በላይ የ6ኛ ክፍልና ከ12900 በላይ የ8ኛ ክፍል ተማሪዎች ፈተናውን እንደሚወስዱም የመምሪያ ኃላፊ አቶ ሙሉጌታ መሸሻ ተናግረዋል። ምርት አብራኑ መምሪያው ለፈተና የሚሆኑ የቅድመ ዝግጅት ተግባራትን ሲያደርግ መቆየቱን ገልጿል። አሁን ያለንበት ወቅት አጠቃላይ የ6ኛና የ8ኛ ክፍል ፈተና ለመስጠት አጠቃላይ ዞና የሆኑ ቅድመ ዝግጅት ስራዎችን እያጠናቀቅን እንገኛለን። አሁን ባለው ሁኔታ የ2017 የፈተና አስተዳደር ስራዎቻችንን ለመስራት በርካታ የቅድመ ዝግጅት ስራዎችን አከናውነናል። በየደረጃው የ2016 ፈተና አስተዳደር ስርዓቱ ምን እንደሚመስል በአግባቡ ገምግመናል። በየደረጃ ያሉ ግብረ ኃይሎች ይህን ግምገማ አካሂደዋል። ያን መነሻ በማድረግ የፈተና ዝግጅት ስራው ተጠናቆ በዞናችን በዚህ ዓመት ላይ የ6ኛ ክፍል ተማሪዎች በ558 ጣቢያዎች ላይ ፈተናቸውን ይወስዳሉ። 17335 ተማሪዎች በ2017 የ6ኛ ክፍል ፈተና ይፈተናሉ ብለን እንጠብቃለን። ከዛ ውጪ የ8ኛ ክፍሎችን በተመሳሳይ መልኩ ፈተናቸውን ይወስዳሉ። 12907 ተማሪዎች በ430 መፈተኛ ጣቢያዎች ላይ ፈተናቸውን እንደሚወስዱ ይጠበቃልና ይህን ለማድረግ በየወረዳው የፈተና ማሰራጨት ስራ ተሰርቷል። ከወረዳ ወደ ፈተና ጣቢያዎችም ፈተና የማሰራጨት ስራ ሙሉ በሙሉ ተጠናቋል። የፈታኝ የጣቢያ ኃላፊዎች፣ የሱፐርቫይዘር እና አጠቃላይ የጸጥታ አካላት ኦሪንቴሽን እና የስምሪት ስራዎች ተጠናቆ አሁን ባለው ሁኔታ የመፈተኛ ጣቢያዎቻቸው ላይ ፈተና ገብቶ ቅድመ ዝግጅት እየተደረገ እንዳለ ነው የገመገም ነው። በዘንድሮ ዓመት የተሻለ ውጤት ይመዘገብ ዘንድ ያለፈው ዓመት አፈጻጸም መገምገም አስፈላጊ ነበር። ተፈታኞች ካልተረጋገጠ መረጃ ራሳቸውን እንዲጠብቁም ተጠቁሟል። አንዱና ዋናው በ2016 ላይ ገመገም ነው ተማሪዎች በፈተና ወቅት ላይ ምንም አይነት መረባበሽ እንዳይኖር ገምግመናል። በዚህ ዓመት ደግሞ በጣም ስኬታማ በሆነ መንገድ የፈተና አስተዳደር ስርዓቱን ለመምራት በሚያስችል መንገድ ነው ዝግጅታችን የጨረስ ነው። ከዚህ አንጻር በፈተና ወቅት ላይ ተማሪዎችን የሚያወቁ የፈተና ስርዓቱን ሊረብሹ የሚችሉ በርካታ መረጃዎች፣ ሐሰተኛ መረጃዎች ሊተላለፉ ይችላሉ። ከዚህ ተማሪዎች ራሳቸውን መጠበቅ መቻል አለባቸው። ሐሰተኛ መልስ ወጥቷል፣ ፈተና ወጥቷል የሚል አይነት ሌሎች አላስፈላጊ ፈተናውን ሊረብሹ የሚችሉ በርካታ መረጃዎችን ተማሪዎች መስማት ያለባቸው። ሌሎች አካላትም በዚህ ጉዳይ ላይ ከፍተኛ የሆነ ጥንቃቄ መውሰድ መቻል አለባቸው። በተለይ ደግሞ ባለድርሻ አካላት የፈተናው ስኬታማነት ላይ የጎላ ሚና ስላላቸው ሁሉም አካላት ፈተናው ከተጀመረበት ቀን ጀምሮ እስከሚጠናቀቅበት ጊዜ ድረስ አስፈላጊ የሆነ ክትትልና ድጋፍ መደረግ መቻል አለበት የሚል መልእክት ነው ማስተላለፈው። ፈተናው ከሰኔ 3 ጀምሮ የሚሰጥ ሲሆን ተማሪዎች ሊከተሏቸው የሚገቡ ጥንቃቄዎችን በተመለከተ የመምሪያው ኃላፊ ያሉት አለ። ፈተናው በቀን 3 ይጀምራል። የ8ኛ ክፍል ፈተና ከነገ ጀምሮ በሁሉም መፈተኛ ጣቢያዎች ላይ ይጀምራል። ከዛ ቀጥሎ የ3 እና 4 ላይ የ8ኛ ክፍል ፈተና ነው የሚሆነው። በ5 እና 6 ደግሞ 6ኛ ክፍል ተማሪዎች በሁሉም የመፈተኛ ጣቢያዎቻቸው ላይ ፈተናቸውን እንደሚወስዱ ሙሉ ቅድመ ዝግጅት የጨረስን እንደሆነ ነው። ለዚህ ተማሪዎች አሁን ወቅቱ ያው ምናልባት ክረምት ሊሆን ይችላል፣ ዝናብ ሊዘንብ ይችላል። ከመፈተኛ ቦታዎቻቸው መራቅ የለባቸውም። እዛ አካባቢ ሆነው ፈተናውን በሰዓት ደርሶ መፈተን መቻል አለባቸው። ፈተናው ፍጹም ሰላማዊ ከኩረጃ የጸዳ መሆን መቻል አለበት። ለዚህ ተማሪዎች በስነ ልቦና ራሳቸው ማዘጋጀት መቻል አለባቸው። በየትኛውም መንገድ ሊረበሹ አይገባም። አመቱን ሙሉ ተምረዋል። መምህራን የማብቃት ስራ ሰርተዋል። አስፈላጊ የሆነ የመማር ማስተማር ስራ የማጠናከር ጉዳይ አመቱን ሙሉ ሰርተን እስከዛሬ ደርሰናል። አሁን ያለው ምዕራፍ የፈተና ምዕራፍ ስለሆነ ይሄን አጠቃላይ የመጣንበትን መንገድ ደግሞ በዚህ ምዘና ሰዓት ላይ በመረባበሽ የሚበላሹ ነገሮች መኖር የለባቸውም እና ተማሪዎች፣ ወላጆች፣ ሌሎች ባለድርሻ አካላት ከዚህ ጉዳይ መቆጠብ አለባቸው። ራሳቸውን አረጋግተው ፈተናው ስኬታማ ሆኖ መጠናቀቅ መቻል አለበት።
በመጨረሻም የዘንድሮ ፈተና አፈጻጸም በጥሩ ውጤት እንዲከናወን የሚመለከታቸው አካላት ሚናቸውን ይወጡ ዘንድ ተጠይቋል። በአጠቃላይ የ2017 የፈተና አስተዳደር ስርዓት እጅግ በጣም ስኬታማ ሆኖ መጠናቀቅ አለበት። ይሄ በዞን ደረጃ ይሄን አቅደን አውርደናል። ለዚህ ስኬት ደግሞ የጸጥታ አካላት በሁሉም ቦታዎች ላይ የጸጥታ አካላት ተመድበዋል። የፖሊስ የሚሊሻ ስምሪት ተሰጥቷል። እነዚህ አካላት ፈተናው ፍጹም ሰላማዊ ሆኖ ከጉረጃ የጸዳ ሆኖ እንዲጠናቀቅ የድርሻቸውን ኃላፊነት እንዲወጡ መልእክት አለኝ። ባለሀብቶች ከራሳቸው አልፎ በአካባቢው ልማት ውስጥ እያበረከቱ ያሉ አስተዋጽኦ ተጠናክሮ እንዲቀጥል የሳይለም ወረዳ አስተዳደር አሳሰበ። በወረዳው እየተንቀሳቀሰ ያለው ብርሃን ቡና ልማት ኃላፊነቱ የተወሰነ የግል ማህበር 3 ቀበሌዎችና አጎራባች የኦሮሚያ ዞንን የሚያገናኝ ድልድይ 40 ሚሊዮን ብር በሆነ ወጪ ህብረተሰቡን በማሳተፍ አስገነባ። የወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ያደረሰንን ዘገባ ክፍል ያለም አቅርበዋል። ድልድዩ እየተገነባ ካለባቸውና በስራው የጉልበት አስተዋጽኦ እያደረጉ ከሚገኙ የአካባቢው ነዋሪዎች መካከል አቶ ታምሩ ገብረ ሚካኤልና አቶ አባታ አዲሱ በሰጡት አስተያየት በደኒዮ ወንዝ ላይ ከዚህ ቀደም ድልድይ ባለመኖሩ በተለይም የክረምት ዝናብን ተከትሎ በሚከሰት ሙላት ምክንያት የሰው ህይወት መጥፋትና የንብረት ውድመት ሲከሰት ነበር። የድልድይ ያለመኖር ችግሩ ከዚህም ባለፈ አካባቢው የሚታወቅበትን የማርና ቡናና ሌሎች ምርቶችን ጨምሮ የቁም እንስሳትን ለገበያ ለማቅረብ ችግር ሆኖ መቆየቱንም ገልጸዋል። የብርሃን ቡና ልማት ኃላፊነቱ የተወሰነ የግል ማህበር ባለቤት የሆኑት አቶ ብርሃኑ ለሚ ከተሰማሩበት የቡና ልማት ባሻገር የአካባቢው ማህበረሰብ ዘመናትን የተሻገረ ችግር ለመፍታት ላደረጉት አስተዋጽኦ አስተያየት ሰጪዎቹ ምስጋናቸውን አቅርበዋል። የድልድዩ ግንባታ የመጨረሻው ስራ እየተከናወነ ባለበት ወቅት በስፍራው የተገኙት የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ በአካባቢው ድልድይ ያለመኖር ምክንያት ወረዳውም ሆነ የአካባቢው ማህበረሰብ ያጣቸውን የልማት እድሎች የድልድዩ መገንባት የሚከስ ከመሆኑም በላይ ልማታዊው ባለሀብት የመልካም አስተዳደር ጥያቄ ሆኖ ለቆየው ችግር መፍትሄ ሆነው በመቅረባቸው በወረዳው ህዝብና መንግስት ስም አመስግነዋል። ህብረተሰቡ በድልድይ ግንባታ ስራው ላይ ላበረከተው ተሳትፎ ምስጋናቸውን ያቀረቡት አቶ አማኑኤል ይህንኑ ተባባሪነት በሌሎች የልማት ዘርፎች በመድገምና የመንግስት የበጀት አቅሙ መድረስ በማይችልበት ሁሉ ክፍተቶችን በጋራ በመሙላት የወረዳውን የለውጥ ጉዞ እንዲያፋጥንም አሳስበዋል። የብርሃን ቡና ልማት ኃላፊነቱ የተወሰነ የግል ማህበር ባለቤት በሆኑት አቶ ብርሃኑ ለሚ አማካኝነት የሚገነባው የደኒዮ ወንዝ የድልድይ ግንባታ ስራ በተያዘለት የ3 ወር ጊዜ ውስጥ ተጠናቆ ለአካባቢው ህብረተሰብ በይፋ አገልግሎት መስጠት እንዲችል የወረዳው አስተዳደር ባለሀብቱና የአካባቢው ማህበረሰብ መካከል ተገቢ ቅንጅት መፈጠሩን የፕሮጀክቱ ስራ አስኪያጅ አቶ ብራቱ ወየሳ ተናግረዋል። ለግንባታው በባለሀብቱ 40 ሚሊዮን ብር ወጪ የተያዘለት ቢሆንም ህብረተሰቡ ባደረገው ቀና አመለካከትና ብርቱ ተሳትፎ የ10 ሚሊዮን ብር ወጪ ማዳን መቻሉንም አብራርተዋል። የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ ታሪኩ ኃይሌ በበኩላቸው ከድልድዮች ግንባታ ባለፈ በዞን በወረዳ አስተዳደርና ህብረተሰቡን በማሳተፍ ለሚነሱ የህዝብ ጥያቄዎች ምላሽ ለመስጠት በትኩረት እየተሰራ መሆኑን ገልጸዋል። ለዚህም የቆሪ ተቺቢና የጨለሸኪ ቀጀቶ እንዲሁም የደኒዮን ድልድይ በአብነት አንስተዋል። አቶ ታሪኩ አክለውም በወረዳው እየተሰሩ ባሉ የመሰረተ ልማት ስራዎች ውስጥ የወረዳው አስተዳደር ከሚያደርጋቸው እንቅስቃሴዎች በተጨማሪ ህብረተሰቡ ሁለንተናዊ ተሳትፎውን እንዲያሳድግና ባለቤትነቱን እንዲያረጋግጥ የማድረግ ስራ ተጠናክሮ እየተሰራ መሆኑንም ገልጸዋል። በደኒዮ ወንዝ የድልድይ ግንባታ ስራ ውስጥ የአካባቢው ማህበረሰብ የፋብሪካ ውጤት ያልሆኑትን እንደ የመሰረት ቁፋሮና ድንጋይ ማቅረብን ጨምሮ በግንባታ ውስጥ በመሳተፍ የበኩላቸውን ድርሻ በአግባቡ በመወጣታቸው ስራው በአጭር ጊዜ እንዲጠናቀቅ እያስቻለ መሆኑንም ተናግረዋል። የደኒዮ ወንዝ ድልድይ በሳይለም ወረዳ የሶር ጂኢና ዳቢ ቀበሌዎች የሚገኙ ከ10 ሺህ በላይ የሚሆኑ የህብረተሰብ ክፍሎችን ጨምሮ የኦሮሚያ አጎራባች ዞን ቀበሌ ነዋሪዎችን ተጠቃሚ የሚያደርግና ኢኮኖሚያዊ አዋጭነቱ ከፍተኛ የሆነ ድልድይ መሆኑን ከወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት የተገኘው መረጃ ያመለክታል። በ2017-18 የመኸር አዝመራ ከ400 ሺህ ሄክታር በላይ ማሳ በተለያዩ የሰብል አይነቶች መሸፈኑን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የግብርና ቢሮ አስታወቀ። ቢሮ በመኸር እርሻ ልማት ስራዎች የ2016-17 የምርት ዘመን አፈጻጸምና የ2017-18 የምርት ዘመን የንቅናቄ መድረክ በቦንጋ ከተማ አካሂዷል። ጽዮን ታደለ ተጨማሪ አላት። ክልሉ ባለፉት 3 ዓመታት በግብርናው ዘርፍ ያለውን እምቅ አቅም በመጠቀም በሰራው ስራ ምርትና ምርታማነት ከመጨመሩን ባሻገር የማሳ አጠቃቀም ዘይቤ ከፍ ማለቱን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገልጸዋል። በዚህም ከአምናው የመኸር አዝመራ በዋና ዋና ሰብሎች ከ388 ሺህ ሄክታር በላይ ማሳን በማልማት የማሳ ሽፋንን ከእቅዱ አንጻር 99 በመቶ ማሳካት ተችሏል ብለዋል። በዚህ
መነሻነት የዘንድሮ የበልግ አዝመራ አፈጻጸም የተሻለ መሆኑን የገለጹት አቶ ማስረሻ በዚህም 359 ሺህ ሄክታር ማሳን በተለያዩ ሰብሎች ለማልማት ታቅዶ ከእቅድ በላይ ማልማት እንደተቻለ ተናግረዋል። ከዚህም 25 ሺህ ሄክታሩ በትራክተር የለማ ሲሆን 99 ሺህ ኩንታል ማዳበሪያና 195 ሺህ ቶን ኮምፖስት ለግብአትነት መዋሉን ጠቅሰዋል። ከዚህም አብዛኛው መሬት በክላስተር መልማቱን የገለጹት አቶ ማስረሻ በዚህ መነሻነት በ2017-18 የመኸር አዝመራ በተሻለ መልኩ ለመስራት እቅድ መያዙን ገልጸዋል። በመሆኑም በዘንድሮ የመኸር አዝመራ እንደ ክልል በተለያዩ የሰብል አይነቶች ከ400 ሺህ ሄክታር በላይ ማሳን በማልማት ከ17 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን ተናግረዋል። ለዚህም እርሻ 126 ሺህ ኩንታል ማዳበሪያ ለግብአትነት እንደሚውልም ጠቅሰዋል። ከዚህም ባሻገር በክልሉ የተጀመረው የሌማት ትሩፋት ስራ በወተት፣ በእንቁላል፣ በንብ ማነብና በአሳ ማስገር ውጤት መሻሻል እንደታየበትም ጠቁመዋል። ይህ በእንዲሁ እንዳለ ከግብርና እምቅ አቅም አንጻር የቴክኖሎጂ ስርጸት፣ የተባይና የአረም ቁጥጥር ስራና የግብአት ገንዘብን በወቅቱ ያለመሰብሰብን የመሳሰሉ ችግሮች አሁንም ለግብርናው ዘርፍ ማነቆ በመሆኑ በትኩረት መሰራት እንዳለበትም አሳስበዋል። በዘንድሮ የአረንጓዴ አሻራ መርሃ ግብር ከ20 ሺህ ሄክታር በላይ መሬት ዘርፈ ብዙ ጠቀሜታ ባላቸው ችግኞች እንደሚሸፈን ጠቁመዋል። አቶ መስረሻ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የተካሄደው ውይይት በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ነው። መድረኩ በየደረጃ የተሰበሰቡ የንግዱ ዘርፍ ጉዳዮችና ሀሳቦች በአገር አቀፍ እቅዶችና የልማት ግቦች ዝግጅት ግብዓት ይሆን ዘንድ ለማካተት የተዘጋጀ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ምንጫችን ኢዜአ ነው። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታን አደረኩ። ቀሪ ጣቢያችን መስመሮች ይቀጥላሉ። መልካም ጊዜ